በሚሊዮን የሚቆጠሩ ሰዎች ሁሌም የደም ግፊታቸውን ለመቆጣጠር ጨው ከምግብ እንዲቀነሱ ይመከራሉ። ነገር ግን ጨው ከምግብ በማስወገድ የደም ግፊቱን የተቆጣጠረ ሰው የለም። ምክንያቱም ግፊት የሚጨምርበት ዋነኛ ምክንያት ጨው ስላልሆነ። ጤና ይስጥልኝ፣ ሰለሞን አየነው እባላለሁ። በዚህ ቪዲዮ የደም ግፊት ምን እንደሆነ፣ በምን ምክንያት እንደሚጨምር እንዲሁም በምን መልኩ ማስተካከል እንደምንችል እናያለን። ከመጀመራችን በፊት በደም ግፊት የሚቸገር ቤተሰብ ወይም ጓደኛ ካላችሁ ይህን ቪዲዮ ሼር አድርጉላቸው። ስለ ከፍተኛ የደም ግፊት ከማውራታችን በፊት መጀመሪያ የደም ግፊት ስንል ምን ማለታችን እንደሆነ ማስታወስ ይኖርብናል። የደም ግፊት ደም በሰውነታችን ውስጥ ለመዘዋወር የሚያስፈልገው የኃይል መጠን ነው። ያለ በቂ ግፊት ሰውነታችን ንጥረ ምግቦች፣ ቫይታሚኖች፣ ኦክሲጅን እና ሌሎች ነገሮችን በበቂ መልኩ ማግኘት አይችልም። ደም ሁሌም የሚፈሰው ከፍተኛ ግፊት ካላቸው የደም ስሮች ዝቅተኛ ግፊት ወዳላቸው የደም ስሮች ነው። የልባችን ዋነኛው ስራ ይህን የግፊት ልዩነት በደም ስሮች ውስጥ እንዲፈጠር ማድረግ ነው። በመጀመሪያ ልባችን ደም ወደ አርተሪዎች በፍጥነትና በኃይል ይገፋል። ይህም ደም ሰውነታችን ውስጥ መዟዟር እንዲጀምር ያደርገዋል። ደማችን ከትላልቅ የደም ስሮች ወደ ትናንሾቹ የደም ስሮች ሲጓዝ ግፊቱ እየቀነሰ ይመጣል። ትናንሾቹ የደም ስሮች ካፒላሪ ይባላሉ። ደም ካፒላሪዎች ላይ ሲደርስ የተሸከመውን ኦክሲጅንና ሌሎች ንጥረ ነገሮች ለተለያዩ የሰውነት ክፍሎች፣ የሰውነት ህዋሳት ሰጥቶ ካርበን ዳይኦክሳይድ እና ሌሎችን ከሰውነታችን የሚወገዱ ነገሮችን ይዞ ወደ ልባችን መመለስ ይጀምራል። ደም መጀመሪያ ከልብ ሲወጣ የሚኖረው የግፊት መጠን 120 ሚሊሜትር ኦፍ ሜርኩሪ አካባቢ ቢሆንም ትናንሾቹ የደም ስሮች ላይ ሲደርስ ግን እስከ 10 ሚሊሜትር ኦፍ ሜርኩሪ ድረስ ይወርዳል ግፊቱ። ያም የደም ስሮች እንዳይጎዱ ይረዳል። ከዛም ተጨማሪ ደግሞ ኦክሲጅንና ሌሎች ንጥረ ነገሮችን ለሴሎች ለማስተላለፍ ያስችለዋል ግፊቱ በዛ መጠን ሲቀንስ። ይህም ግፊት ደሙ ተመልሶ እስከ ልባችን ድረስ ለማድረስ በቂ አይደለም። ልባችን ደም ወደ ደም ስሮች ወደፊት ይገፋል እንጂ ከደም ስሮች መልሶ ግን መሳብ አይችልም። ልባችን የደም ዝውውር ላይ ትልቅ ሚና ቢኖረውም አብዛኛው የደም ዝውውር ግን በሌሎች ኃይሎች ነው የሚታገዘው። ለምሳሌ ስንራመድ ወይም የሰውነት እንቅስቃሴ ስናደርግ ጡንቻዎቻችን ደም በቀላሉ እንዲፈስ ይረዳሉ። ለዛም ነው ረጅም ሰዓት ተቀምጠን ስንቆይ አንዳንዴ እግራችን ሊያብጥ የሚችለው ማለት ነው። በምንተነፍስበትም ጊዜ ሳምባችን ሲሰፋና ሲጠብ በደረታችንና በሆዳችን መሀል የግፊት ልዩነት ይፈጥራል። እሱም ደም በቀላሉ ወደ ልብ እንዲመለስ ይረዳል። ለደም ዝውውር ትልቁን ሚና የሚጫወቱት ካፒላሪዎችና አጠቃላይ የደም ስሮች ውስጥ ያሉ የተለያዩ ኃይሎች ናቸው ተብሎ ይታመናል። ለምሳሌ ረጅም ዛፎች ልብ ባይኖራቸውም ውሃ ግን ከመሬት ተነስቶ እስከ ጫፍ መድረስ ይችላል። የእኛም ሰውነት ውስጥ ደም ከሚሰራጭበት መንገድ ተጨማሪ የሊምፋቲክ ሲስተም አለ። የሊምፋቲክ ሲስተም ከልባችን ጋር የተያያዘ አይደለም፣ ነገር ግን በቀላሉ ፈሳሽ ሰውነታችን ውስጥ እንዲንቀሳቀስ ያደርጋል። እዚህ ላይ ማስታወስ ያለብን ትልቁ ነገር ለደም ዝውውር ከልባችን ተጨማሪ ሌሎች ኃይሎች አስተዋጽኦ ያደርጋሉ የሚለውን ነው። አንድ አዋቂ ሰው ሰውነት ውስጥ ያለው የደም ስሮች ርዝመት በአጠቃላይ ቢደመር እስከ 100,000 ኪሎ ሜትር ወይም 60,000 ማይል ድረስ ይደርሳል። ያም ማለት የምድር ወገብ ላይ 2.5 ያህል ጊዜ መዞር ይችላል ማለት ነው። ከዛ ውስጥ ከ90 እስከ 95% የሚሆኑት ማይክሮስኮፒክ የሆኑ ካፒላሪዎች ናቸው። የካፒላሪዎች ዋና ስራ ኦክሲጅንና ሌሎች ንጥረ ነገሮች ከደማችን ወደ ሰውነት ህዋሳቶች እንዲሻገሩ ማድረግና ካርበን ዳይኦክሳይድ እና ሌሎች ነገሮችን ይዞ መመለስ ነው። አጠቃላይ የደም ግፊት መጠናችን ከሚወስኑት ነገሮች ውስጥ አንዱ ካፒላሪዎች በሚገባ ኦክሲጅንና ሌሎች ንጥረ ነገሮችን ለሰውነታችን መስጠት ችለዋል ወይስ አልቻሉም የሚለው ነው። በሌላ አነጋገር ካፒላሪዎች ለሰውነታችን ምን ያህል የደም ግፊት ያስፈልጋል የሚለውን መረጃ ያስተላልፋሉ ማለት ነው። የደም ስሮቻችን በአጠቃላይ ስራቸውን በሚገባ በሚሰሩበት ጊዜ የግፊት መጠናችን ያነሰ ይሆናል። የደም ስሮች በደንብ ስራቸውን መስራት በማይችሉበት ጊዜ ግፊታችን ይጨምራል። ከፍተኛ የደም ግፊት ሁሌም ራሱን የቻለ ህመም ወይም ችግር ሳይሆን
ሰውነታችን በቂ ኦክሲጅንና ሌሎች ንጥረ ነገሮችን ማግኘት ሲሳነው ያለ ማካካስ የሚወስደው እርምጃ ነው። ከፍ ያለ የደም ግፊት አስፈላጊ የሚሆኑባቸው ለየት ያሉ ሁኔታዎች አሉ። ለምሳሌ ከአደጋ ማምለጥ ሲኖርብን፣ ሩጠን ማምለጥ ሲኖርብን የደም ግፊታችን ይጨምራል። ከባድ ነገር ስንሸከም የደም ግፊታችን ይጨምራል። በተለያየ ምክንያት ደም ከፈሰሰን ለምሳሌ አእምሯችን፣ ልባችንና ሌሎች እንደ ኩላሊትና ጉበት ያሉ የሰውነት ክፍሎች በቂ ኦክሲጅንና ምግብ እንዲያገኙ ሰውነታችን የደም ግፊታችን ይጨምራል። ከተቀመጥንበት በድንገት ስንነሳም ሁሌም የደም ግፊታችን ይጨምራል። እንደዛ ካልሆነ ራሳችን ሊያዞረን ይችላል፣ ልንወድቅም እንችላለን። ነገር ግን ሁሌም የደም ግፊታችን ከመጠን በላይ ከሆነ የተለያዩ የሰውነታችን ክፍሎች ላይ የተለያዩ ጉዳቶችን ማምጣት ይጀምራል። ከልክ ያለፈ የግፊት መጠን የሚለው ምን ማለት ነው የሚለውን ሁሉም የሕክምና ተቋማት ወይም ባለሙያዎች የሚስማሙበት ነገር አይደለም። ለምሳሌ የአሜሪካን ሀርት አሶሲዬሽን መመሪያ መሰረት ከ120 በ80 ሚሊ ሜትር ኦፍ ሜርኩሪ በታች መሆን አለበት። በወርልድ ኦርጋናይዜሽን ኦር WHO መመሪያ መሰረት ደግሞ ከ130 በ80 ሚሊ ሜትር ኦፍ ሜርኩሪ በታች መሆን አለበት። በዩሮፒያን ሶሳይቲ ኦፍ ካርዲዮሎጂ መመሪያ መሰረት ደግሞ 140 በ90 ሚሊ ሜትር ኦፍ ሜርኩሪ በታች መሆን አለበት። በኢትዮጵያ አብዛኛዎቹ ባለሙያዎች 120 በ80 ሚሊ ሜትር ኦፍ ሜርኩሪ በታች ነው መሆን ያለበት የሚሉት። የአሜሪካ ሀርት አሶሲዬሽን ከተለያዩ የመድኃኒት አምራች ድርጅቶች የገንዘብ እርዳታ ስለሚያገኙ የእነሱን መመሪያ መቀበል ይከብዳል። ግፊታችሁ ከመጠን በላይ ነው ከተባላችሁ ሐኪማችሁን የትኛውን መመሪያ እንደሚከተልና ምን መረጃ እንዳለው መጠየቅ ይኖርባችኋል። እንደኔ ከ140 በ90 ሚሊ ሜትር ኦፍ ሜርኩሪ በላይ ካልሆነ ብዙም አያሳስበኝም። ከዚህ ላይ ማተኮር ያለብን ቁጥሩ ምን ያህል ሆነ የሚለው ላይ ሳይሆን የደም ግፊት መጠናችን ስለ ጤናችን ምን አይነት መረጃ ይሰጠናል የሚለውን ነው። ቁጥሩን መድኃኒት በመውሰድ ማስተካከል ይቻላል ቢያንስ ለጊዜው። ነገር ግን ከመጀመሪያው የደም ግፊታችን እንዲጨምር ያደረገውን ምክንያት ግን አያስወግድልንም፣ እሱን አይፈታውም። በመቀጠል የደም ግፊት እንዲጨምር የሚያደርጉትን ዋነኛ ምክንያቶች እናያለን። የደም ግፊት የሚጨምርባቸው የተለያዩ ምክንያቶች አሉ፣ ግን በአጠቃላይ በሁለት ከፍለን ማየት እንችላለን። የመጀመሪያው የተለያዩ የደም ስሮቻችን ላይ ጉዳት በማድረስ ደም በትክክል እንዳይዘዋወር የሚያደርጉ ምክንያቶች ናቸው። ሁለተኛው ደግሞ የግድ የደም ስሮቻችን ሳይጎዱ ግን በተለያዩ መንገዶች ሰውነታችን አጠቃላይ የግፊታችን መጠን እንዲጨምር የሚያደርጉ ነገሮች ናቸው። እዚህ ላይ ጥሩ ነገር ሁሉንም ወይም አብዛኛውን ምክንያቶች አመጋገብና አኗኗራችን ብቻ በማስተካከል መከላከል ወይም ማስወገድ እንችላለን። የደም ስሮቻችን ላይ ጉዳት ከሚያደርሱት ምክንያቶች ውስጥ አንደኛው ግሉኮስ ነው። ግሉኮስ የደም ስሮቻችን ጋር ቀጥታ በመጣበቅ ጉዳት እንዲደርስባቸው ያደርጋል። በዛም ምክንያት የደም ስሮቻችን ደረቅ ይሆናሉ፣ ማለትም በቀላሉ መስፋት አይችሉም። በቀላሉ መስፋት የማይችሉ ከሆነ ደግሞ የደም ግፊታችን ይጨምራል። የደም ቧንቧዎች በቀላሉ እንዲሰፉ የሚረዳቸው ሰውነታችን ውስጥ ትልቁ ነገር ናይትሪክ ኦክሳይድ የሚባል ጋዝ ነው። ናይትሪክ ኦክሳይድ የሚመረተው በደም ስሮቻችን ውስጥ እንዲሁም ቆዳችን ስር ሲሆን ብዙ ግሉኮስ ደማችን ውስጥ ሲኖር ግን የናይትሪክ ኦክሳይዱ መጠን ይቀንሳል። በዚህም ምክንያት የደም ግፊታችን እየጨመረ ይሄዳል። ሁለተኛው ምክንያት ከመጠን ያለፈ ኢንሱሊን ደማችን ውስጥ ሲኖር ነው። ኢንሱሊን የሚታወቁ ከ100 በላይ ስራዎች ያሉት ሰውነታችን ውስጥ በጣም ጠቃሚ የሆነ ሆርሞንም ነው። ነገር ግን የኢንሱሊን መጠን ሰውነታችን ከሚፈልገው በላይ ሲሆን የተለያዩ ችግሮችን ማምጣት ይጀምራል። ከነዛም ውስጥ አንደኛው በተለያዩ መንገዶች የደም ግፊታችን እንዲጨምር ማድረግ ነው። የኢንሱሊን መጠን የሚጨምርበት ምክንያት ደግሞ ተመልሶ ብዙ ግሉኮስ ደማችን ውስጥ ሲኖር ነው። ሰውነታችን በአንዴ መጠቀም ወይም መቋቋም የሚችለው የግሉኮስ መጠን በጣም ትንሽ ነው። ደማችን ውስጥ ያለው ግሉኮስ በጨመረ ቁጥር ሰውነታችን እሱን ከደማችን ለማስወጣት ብዙ ኢንሱሊን መስራት ይጀምራል። ለጊዜው ኢንሱሊኑ የስኳሩን መጠን መቀነስ ቢችልም መቆጣጠር ቢችልም፣ ነገር ግን
ሌሎች ያልታሰቡ ችግሮች ማምጣት ይጀምራል። ከነዛ ውስጥ አንዱ የደም ግፊት እንዲጨምር ማድረግ ነው። ኢንሱሊን ሲበዛ የደም ስሮች እየወፈሩ ይሄዳሉ። ያ ማለት ደም የሚያልፍበት ቧንቧ ውስጡ እየጠበበ ይመጣል። በዛ ምክንያት ግፊት እየጨመረ ይመጣል። ከዛም ተጨማሪ ኢንሱሊን ደማችን ውስጥ ሲበዛ የደም ስሮቻችን ናይትሪክ ኦክሳይድ ጋዝ የመስራት ችሎታቸው እየቀነሰ ይመጣል። ናይትሪክ ኦክሳይድ ጋዝ የደም ስሮች እንዲሰፉ እና ደም በቀላሉ እንዲዘዋወር ይረዳል። ሶስተኛው ምክንያት ኦክሲዴሽን ወይም ኦክሲዴቲቭ ስትረስ ነው። ኦክሲዴሽን ማለት ለምሳሌ ሙዝ ልጠን ጠረጴዛ ላይ ብንተወው ትንሽ ቆይቶ መጥቆር ይጀምራል አየሩ ላይ ካለው ኦክሲጅን ጋር ሲገናኝ። ያ የሚሆንበት ፕሮሰስ ኦክሲዴሽን ነው። ብረት የሚዝገውም በተመሳሳይ መልኩ ነው። ሰውነታችንም ውስጥ ተመሳሳይ ነገር ይፈጠራል በየጊዜው። ነገር ግን ሰውነታችን ያን የሚከላከልበት የሚቋቋምበት መንገድ አለው ሁሌም። ችግር የሚሆነው የሚፈጠረው የኦክሲዴሽን መጠን ሰውነታችን መቋቋም ከሚችለው በላይ ሲሆን ኦክሲዴሽኑ እየበዛ ይመጣል። ያም ኦክሲዴቲቭ ስትረስ ይባላል። ኦክሲዴቲቭ ስትረስ የደም ስሮቻችን ላይ ሲፈጠር ጉዳት እየደረሰባቸው ይመጣል። በዛ ምክንያት ስራቸውን በደንብ መስራት አይችሉም። በዛ ምክንያት የደም ግፊት እየጨመረ ይመጣል። የኦክሲዴቲቭ ስትረስ ወይም ጫና ከሚፈጥሩ ነገሮች ውስጥ ስኳር፣ ከመጠን ያለፈ ኢንሱሊን፣ ኢንፍላሜሽን፣ በቂ እንቅልፍ አለማግኘት፣ የስነ ልቦና ጭንቀት፣ የአካባቢ ወይም የአየር መበከል እንዲሁም አንዳንድ ቫይታሚኖችና ሚኔራሎች እጥረት ይገኙበታል። አራተኛው ምክንያት ኢንፍላሜሽን ነው። ኢንፍላሜሽን ማለት ለምሳሌ እጣታችን ስለት ነገር ቢወጋን ትንሽ ቆይቶ ዙሪያው ያብጣል፣ ይቃላል፣ ሙቀቱም ይጨምራል። ያም የሚሆነው ጉዳት የደረሰብን ቦታ ላይ ኢንፌክሽን እንዳይፈጠር እንዲሁም የተጎዳውን አካል ለመጠገን ሰውነታችን ተጨማሪ ደምና ሌሎች አስፈላጊ ነገሮችን ወደዛ ቦታ ስለሚልክ ነው። ያ ነው ኢንፍላሜሽን ማለት። ኢንፍላሜሽን በሚያስፈልግበት ጊዜና ቦታ በጣም ጠቃሚ ነገር ነው። ነገር ግን ሰውነታችን ውስጥ በተለይ የደም ስሮቻችን ውስጥ ሁሌም ኢንፍላሜሽን የሚፈጠር ከሆነ በተለያዩ ምክንያቶች የደም ስሮቻችን መጎዳት ይጀምራሉ። በዛ ምክንያት ስራቸውን በደንብ መስራት አይችሉም። በዛ ምክንያት የደም ግፊት እየጨመረ ይሄዳል። ሰውነታችን ውስጥ ኢንፍላሜሽን የሚፈጥሩ የተለያዩ ነገሮች አሉ። ከነዛም ውስጥ ግሉኮስ፣ ከመጠን ያለፈ የኢንሱሊን መጠን፣ ኦክሲዴሽን ኢንፍላሜሽን ያመጣል። ኢንፍላሜሽን ደግሞ ኦክሲዴሽን ያመጣል። ሆድ ውስጥ ያለ ስብ ወይም ቪስራል ፋት፣ ያም ማለት ከልብ ኩላሊትና ጉበት ዙሪያ ያለ ስብ ኢንፍላሜሽን ያመጣል። የጸና የስነ ልቦና ጭንቀት ኢንፍላሜሽን ያመጣል። የእንቅልፍ ማጣት፣ የአካል እንቅስቃሴ አለማድረግ እንዲሁም አንዳንድ የቫይታሚኖችና የማዕድኖች እጥረትም ኢንፍላሜሽን ሊያመጣ ይችላል። አምስተኛው ምክንያት ደማችን ውስጥ ብዙ የሆሞሲስቲን መጠን ሲኖር ነው። ለሰውነታችን አስፈላጊ ከሆኑ አሚኖ አሲዶች ውስጥ አንዱ ሜታዮኒን ይባላል። ሜታዮኒን ጥቅም ላይ ከዋለ በኋላ ወደ ሆሞሲስቲን ይቀየራል። ጤነኛ ሰውነት ውስጥ ያ ሆሞሲስቲን ተመልሶ ወደ ሜታዮኒን ወይም ወደ ሌሎች አሚኖ አሲዶች ይቀየራል። ነገር ግን በተለያዩ ምክንያቶች የሆሞሲስቲኑ ወደ ሜታዮኒን ወይም ወደ ሌሎች አሚኖ አሲዶች መቀየር አልችል ሲል ደማችን ውስጥ ያለው የሆሞሲስቲን ብዛት እየጨመረ ይመጣል። ሆሞሲስቲን ሲበዛ የደም ስሮችን ይጎዳል። ከዛም ተጨማሪ ደማችን ውስጥ የደም ስሮቻችን ውስጥ ያለው የናይትሪክ ኦክሳይድ ጋዝ መጠን እንዲቀንስ ያደርጋል። በዛ ምክንያት የደም ግፊታችን እየጨመረ ይሄዳል። ሆሞሲስቲን የደም ግፊት መጨመር ብቻ ሳይሆን ደማችን መርጋት የሚችልበት አይነት ሁኔታ ይፈጥራል። ያም ለሌሎች የልብ በሽታዎች ማለትም ለስትሮክ ወይም ለሃርት አታክ ተጋላጭ እንድንሆን ያደርጋል። ሰውነታችን ሆሞሲስቲን ወደ ሌሎች አሚኖ አሲዶች እንዲቀየሩ ለማድረግ የቢ ቫይታሚኖች ያስፈልጉታል። B12፣ B6 እና B9 ወይም ፎሌት። የእነዚህ ቫይታሚኖች እጥረት በሚኖርበት ጊዜ ደማችን ውስጥ ያለው ሆሞሲስቲን እየጨመረ ይመጣል። ቫይታሚን B12 ከእንስሳት ውጤቶች ብቻ ነው የሚገኘው፣ ከአትክልቶች አይገኝም።
ስለዚህ በአብዛኛው የቬጂቴሪያን ምግብ ወይም የጾም ምግብ አመት ውስጥ በብዛት የሚመገብ ሰው በብዛት የሆሞሲስቲን መጠኑ ከፍ ያለ ሊሆን ይችላል። ምክንያቱም የቫይታሚን B12 መጠናቸው ያነሰ ስለሚሆን። በመቀጠል ደግሞ በሁለተኛ ምድብ ያስቀምጥናቸውን የደም ግፊት መጨመር ምክንያቶች እናያለን። እነዚህ ምክንያቶች የግድ የደም ስሮቻችን የሚጎዱ ሳይሆኑ በተለያዩ መንገዶች አጠቃላይ የደም ግፊታችን እንዲጨምሩ የሚያደርጉ ናቸው። የመጀመሪያው የሲምፓቴቲክ ነርቨስ ሲስተም አክቲቬሽን ነው። በአማርኛ በምን መልኩ እንደምገልጸው አላውቅም። የሲምፓቴቲክ ነርቨስ ሲስተም አክቲቬሽን ስንል ምን ማለታችን እንደሆን ግልጽ ለማድረግ መጀመሪያ የተለያዩ የነርቭ ስርዓቶች ምን እንደሆኑ በአጭሩ ማየት ይኖርብናል። የነርቭ ስርዓታችን በሁለት ከፍለን ማየት እንችላለን። አንደኛው በእኛ ቁጥጥር ስር ያለው፣ ለምሳሌ እጃችን ወይም እግራችን ማንቀሳቀስ በምንፈልግበት ጊዜ ማንቀሳቀስ እንችላለን፣ በእኛ ቁጥጥር ስር ነው ያለው። ሁለተኛው የነርቭ ስርዓት ደግሞ በእኛ ቁጥጥር ውስጥ ያልሆነ ግን በራሱ የሚሰራ፣ ለምሳሌ የልብ ምታችን ወይም እስትንፋሳችን የሚቆጣጠረው የነርቭ ሲስተም ማለት ነው። በእኛ ቁጥጥር ስር ያልሆነው የነርቭ ስርዓት አውቶኖሚክ ነርቭ ሲስተም ይባላል። እሱም ደግሞ በሁለት ይከፈላል። አንደኛው ሲምፓቴቲክ ነርቭ ሲስተም ነው። እሱም ማለት አደጋ ላይ በምንሆንበት ጊዜ፣ ጭንቀት ላይ በምንሆንበት ጊዜ፣ ከአደጋ ሩጠን ማምለጥ በሚያስፈልገን ጊዜ አክቲቭ የሚሆነው የነርቭ ሲስተም ነው። ሁለተኛው ደግሞ ፓራሲምፓቴቲክ ነርቭ ሲስተም የሚባለው ነው። እሱ ደግሞ ዘና በምንልበት ሰዓት አክቲቭ የሚሆነው የነርቭ ስርዓት ነው። ለምሳሌ ወክ በምናደርግበት ጊዜ፣ ጸሎት በምናደርግበት ጊዜ፣ ሜዲቴሽን ወይም በምንተኛበት ጊዜ አክቲቭ የሚሆነው የነርቭ ስርዓት ነው። ከደም ግፊት ጋር በተያያዘ የሲምፓቴቲክ ነርቨስ ሲስተም አክቲቬሽን የደም ግፊት ይጨምራል ስንል ምን ማለታችን ነው? ያ የነርቭ ስርዓት አክቲቭ የሚሆነው ለምሳሌ እኛ አደጋ ላይ ስንሆን ነው። አደጋ ላይ ስንሆን ለምሳሌ አንበሳ እያባረረም ቢሆን ማለት ነው። ከአንበሳው ለማምለጥ ወር ከዛ አደጋ ለማምለጥ ጡንቻዎቻችን ብዙ ጉልበት ይፈልጋሉ፣ ብዙ ኦክስጅን ይፈልጋሉ። ያ ማለት ልባችን በኃይል ይመታል፣ የደም ግፊታችን ይጨምራል፣ እስትንፋሳችን ይጨምራል። እንደዛም ሲሆን ብዙ ኃይል ማግኘት እንችላለን። የሲምፓቴቲክ ነርቨስ ሲስተም አክቲቭ መሆን ከአደጋ እንድናመልጥ የሚረዳን ነገር ቢሆንም ነገር ግን ሁሌም በዛ መልኩ የምንኖር ከሆነ ግን ከጥቅሙ ጉዳቱ እያመዘነ ይመጣል። ከዛም ውስጥ አንዱ የደም ግፊታችን እንዲጨምር ማድረግ ነው በቋሚነት። የሲምፓቴቲክ ነርቨስ ሲስተም አክቲቭ እንዲሆኑ ከሚያደርጉ ነገሮች ውስጥ የጸና የስነ ልቦና ጭንቀት፣ ኢንፍላሜሽን፣ የእንቅልፍ ማጣትና ሌሎችም ይገኙበታል። ሁለተኛው መንገድ የሬኒን አንጂዮቴንሲን አልዳስትሮን ሲስተም ይባላል። ይህም ኩላሊታችን የደም ግፊታችንና የደማችን መጠን የሚቆጣጠርበት ሲስተም ነው፣ የሚቆጣጠርበት መንገድ ነው። ይሄ መንገድ አክቲቭ የሚሆነው ወደ ኩላሊት የሚመጣው የደም መጠን ሲቀንስ፣ የደም ስሮች ሲጎዱ፣ የሲምፓቴቲክ ነርቨስ ሲስተም አክቲቭ ሲሆን፣ እንዲሁም ከመጠን ያለፈ ኢንሱሊን ደማችን ውስጥ ሲኖር ነው። ሶስተኛ መንስኤ የአልዳስትሮን ሆርሞን መብዛት ነው። አልዳስትሮን ኩላሊታችን ደማችን ውስጥ ያለውን ትርፍ ጨው ከሽንት ጋር ከማስወገድ ይልቅ ወደ ሰውነታችን እንዲመልሰው ትዕዛዝ የሚሰጠው ሆርሞን ነው። ሰውነታችን ደግሞ ሁሌም የጨውና የውሃ ሚዛኑን ጠብቆ ነው የሚኖረው። ስለዚህ ወደ ሰውነታችን የሚመለሰው የጨው መጠን በበዛ ቁጥር የውሃውን መጠን አብሮ ይጨምራል ማለት ነው። የውሃው መጠን ጨመረ ማለት ምን ማለት ነው? ግፊት ይጨምራል ማለት ነው። ቮሊዩም ሲጨምር ፕሬሸር ይጨምራል ሁሌም። ኢንሱሊን ሰውነታችን የሚያመርተውን የአልዳስትሮን ሆርሞን መጠን እንዲጨምር ያደርጋል። ስለዚህ የኢንሱሊን መጠናችን እየጨመረ በሄደ ቁጥር የአልዳስትሮን መጠናችን እየጨመረ ይሄዳል ማለት ነው። ያም ማለት ኩላሊታችን የሚይዘው የጨው መጠን እየጨመረ ይሄዳል። በዛም ምክንያት የደማችን መጠን ይበዛል። ያም ግፊት እንድንጨምር ያደርጋል። እዚህ ላይ ማስተዋል ያለብን
ችግሩ የጨው መኖር ሳይሆን ከልክ በላይ በሆነ የአልዳስትሮን ሆርሞን ምክንያት ኩላሊታችን ብዙ ጨው ይዞ ማስቀረቱ ነው። ኢንሱሊን ደግሞ የሚመጣው ምግባችን ውስጥ ከመጠን ያለፈ የካርቦሃይድሬት መጠን ሲኖር ነው። ሁሉም ካርቦሃይድሬቶች ወደ ግሉኮስ ይቀየራሉ። ግሉኮስ ደማችን ውስጥ ሲበዛ ያን ግሉኮስ ለማስወጣት ሰውነታችን ብዙ ኢንሱሊን መስራት አለበት። ያን በማድረግ የስኳሩ ወይም የግሉኮሳችን መጠን በቁጥጥር ስር ሊቆይ ይችላል። ነገር ግን ይህ ከልክ ያለፈ ኢንሱሊን ከሚያመጣቸው ጉዳቶች አንዱ ኩላሊታችን ብዙ ጨው እንዲይዝ ማድረግ ነው። እዚህ ላይ ማስተዋል ያለብን ጨው ሳይሆን ችግሩ ስኳር ነው። ጨው ሲመገቡ የደም ግፊታቸው የሚጨምር የተወሰኑ ሰዎች ቢኖሩም ነገር ግን በህዝብ ደረጃ የተሰሩ ብዙ ጥናቶች ያንን ሊያሳዩ አልቻሉም። ከነዛ ጥናቶች ውስጥ የተወሰኑትን ማየት ለምትፈልጉ ሊንክ ዲስክሪፕሽን ላይ ማግኘት ትችላላችሁ። እስካሁን ግፊት የሚጨምርባቸውን የተለያዩ ምክንያቶች አይተናል። አሁን ደግሞ ግፊቱን ለመቆጣጠር ለመቀነስ ምን ማድረግ አለብን የሚሉትን እናያለን። እስካሁን ያየናቸው የግፊት መጨመር መንስኤዎች በአብዛኛው አመጋገብና አኗኗራችን በማስተካከል መቆጣጠር የምንችላቸው ናቸው። ግፊት ለመቀነስ ማድረግ ያለብን ትልቁ እርምጃ ካርቦሃይድሬት ያላቸው ምግቦች በማስወገድ የግሉኮስ መጠናችን እንዲቀንስ ማድረግ ነው። ግሉኮስ የግድ ከምግብ ማግኘት ያለብን ነገር አይደለም። ከሰውነታችን ክፍሎች ውስጥ የተወሰኑት ለምሳሌ የአእምሯችን የተወሰኑ ክፍሎችና የቀይ የደም ሕዋሳት ግሉኮስ ብቻ ነው መጠቀም የሚችሉት ለኃይል። ነገር ግን ለዛ የሚያስፈልገውን የግሉኮስ መጠን ሰውነታችን ራሱ መስራት ይችላል። ከፕሮቲንና ከፋቲ አሲዶች መስራት ይችላል። ከምግብ የግድ ማግኘት አይጠበቅብንም። ስለዚህ በቀን ውስጥ የምንመገበው የግሉኮስ የካርቦሃይድሬት የሹገር መጠን 0 መሆን ይችላል። ሙሉ ለሙሉ ማቆም ካልቻላችሁ ወይም ካልፈለጋችሁ ዙሮ በተቻለ መጠን መቀነስ ይኖርባቸዋል። በዋናነት ስኳር የሚጨመርባቸው መጠጦች፣ ምግቦች እና በጣም ጣፋጭ የሆኑ ፍራፍሬዎችን ማስወገድ ያስፈልጋል። ዝቅተኛ ካርቦሃይድሬት ያላቸው ምግቦች መመሪያ ከፈለጉ ከዚህ ቪዲዮ ዲስክሪፕሽን ላይ ያለውን ሊንክ ተጠቅመው ወደ ኢሜይል እንዲላክ ማድረግ ይችላሉ። ሁለተኛው እርምጃ የኢንሱሊን መጠን እንዲቀንስ የሚያደርጉ ነገሮችን ማድረግ ነው። በዋናነት ካርቦሃይድሬት ያላቸው ምግቦች በማስወገድ ግሉኮስ እንዲቀንስ ማድረግ። ግሉኮስ ሲቀንስ ኢንሱሊንም አብሮ ይቀንሳል። ከዛ ተጨማሪ በቀን ውስጥ ተደጋግሞ አለመብላት። ምግብ በበላን ቁጥር የኢንሱሊን መጠናችን እየጨመረ ይሄዳል። ስለዚህ በቀን 2 የምትበሉ ከሆነ 2 ብቻ ብሉ። በቀን 3 የምትበሉ ከሆነ 3። ግን መሀል ላይ ስናክ ማድረግ ወይም ፍራፍሬ ወይ የቡና ቁርስ ወር ማንኛውም ነገር ኢንሱሊን ሊጨምር የሚችል ነገር ቀኑ ሙሉ ከመመገብ ይልቅ በምግብ ሰዓት ብቻ በቂ የሆነ ምግብ መብላትና ለምሳሌ በራትና በምሳ መሃል ሌላ ነገር አለማስገባት ኢንሱሊን እንዳይጨምር ያግዛል። ከዛ ተጨማሪ ጡንቻ የሚገነቡ እንቅስቃሴዎች፣ የአካል እንቅስቃሴ ማድረግ የኢንሱሊን መጠን ዝቅ እንዲል ያደርጋል። ኢንተርሚተንት ፋስቲንግ ወይም በቀን ውስጥ ከ24 ሰዓት ውስጥ ቢያንስ 14 ሰዓት የሚሆነውን ምግብ አለመብላት፣ ሌሊቱንም ጨምሮ ማለት ነው። ያ ማለት ከራት እስከሚቀጥለው ቀን የመጀመሪያ ምግብ ቁርስ ወይም ምሳ ድረስ ያለውን ሰዓት በተቻለ መጠን እንዲረዝም ማድረግ፣ ቢያንስ 14 ሰዓት። ምግብ ሳንበላ በምንቆይበት ጊዜ የኢንሱሊን መጠናችን እየወረደ ይሄዳል። በሚቀጥለው ቀን ጧት ላይም የኢንሱሊን መጠናችን ዝቅተኛ ነው የሚሆነው። ሶስተኛው እርምጃ ኦክሲዴቲቭ ስትረስ እንዲቀንሱ የሚያስችሉ ነገሮችን ማድረግ ነው። ከነዛም ውስጥ ሲጋራ ለማጨስ፣ ምግብ ሲበሰል ወይም ቡና ሲቆላ መስኮትና በር መክፈት፣ ከተቻለ ቤት ውስጥ የአየር ማጣሪያ መጠቀም፣ በጥራጥሬ ዘይቶች ምግብ በሚያበስሉበት ጊዜ ከፍተኛ ሙቀት አለመጠቀም፣ ፀሐይ መሞቅ በኦክሲዴቲቭ ስትረስ ምክንያት የሚፈጠረውን የናይትሪክ ኦክሳይድ እጥረት ለማካካስ ይረዳል። በባዶ እግራችን ሳር ላይ ወይም አፈር ላይ በምንራመድበት ጊዜ መሬት ላይ ያሉ ትርፍ ኤሌክትሮኖች ወደ ሰውነታችን ይገባሉ። እነሱም ኦክሲዴቲቭ ስትረስ እንዲቀንስ ያግዙናል።
አራተኛው እርምጃ ኢንፍላሜሽን እንዲቀንስ ማድረግ ነው። እሱንም የምናደርገው በዋናነት ኢንፍላሜሽን የሚፈጥሩ ምግቦችን በማስወገድ ወይም በመቀነስ፣ በዋናነት ስኳርና ፕሮሰስ የተደረጉ ምግቦች፣ የአትክልት ዘይቶች፣ አልኮል እንዲሁም እንደ ስንዴ አይነት ግሉተን እና ሌሎች ኢንፍላማቶሪ ፕሮቲኖች ያሏቸው ጥራጥሬዎችን ማስወገድ። በተጨማሪም በቂ እንቅልፍ መተኛት ኢንፍላሜሽን እንዲቀንስ ያግዛል። አምስተኛ እርምጃ የሆሞሲስቲን መጠን እንዲቀንስ ማድረግ ነው። የደም ግፊት ካለባችሁ በመጀመሪያ ሐኪም ጋር ሄዳችሁ የሆሞሲስቲን መጠናችሁን ማየት አለባችሁ። መጠኑ ከፍ ያለ ከሆነ የመጀመሪያው እርምጃ የሚሆነው የቫይታሚን ቢ ሳፕሊመንቶችን መውሰድ ወይም ቫይታሚን ቢ ያላቸውን ምግቦች መመገብ ነው። ቫይታሚን ቢዎች በዋናነት ከጉበት፣ እንቁላል እና ስጋ ይገኛሉ። ወይም ሳፕሊመንት መውሰድም ትችላላችሁ። የቫይታሚኖቹ መጠን ከሳፕሊመንትና ከምግብ በኋላ የማይስተካከል ከሆነ ተጨማሪ ምርመራ ማድረግ ይኖርባቸዋል ዶክተራችሁ ጋር። በቂ ፕሮቲን መመገብ፣ አልኮል ማስወገድ እንዲሁም የኩላሊትን ጤና የሚያሻሽሉ ነገሮች ለምሳሌ በቂ ውሃ መጠጣት ሆሞሲስቲን መጠን እንዲቀንስ ያግዛል። ስድስተኛና የመጨረሻው እርምጃ ደግሞ የሲምፓቴቲክ ነርቨስ ሲስተም አክቲቬሽን የሚቀንሱ ነገሮችን ማድረግ ነው። በዋናነት የስነ ልቦናዊ ጭንቀት እንዲቀንስ ማድረግ ነው። አብዛኛዎቹ የሚያስጨንቁን ነገሮች በእኛ ቁጥጥር ውስጥ ላይሆኑ ይችላሉ። በዛም ምክንያት ሙሉ ለሙሉ ማስወገድ አይቻልም። ነገር ግን ለመቀነስ የተቻለንን ያህል መሞከር ይኖርብናል። በየቀኑ ሶሻል ሚዲያ ላይ የምናሳልፈውን ጊዜ መቀነስ ይኖርብናል። በተለይም የሚያስጨንቅ ወሬ የምትከታተሉ ከሆነ በቀን ውስጥ ከ1 ሰዓት ያልበለጠ ጊዜ ብቻ ያንን መከታተል ጥሩ ነው። በሌላው ሰዓት ከጓደኛና ቤተሰብ ጋር ጊዜ ማሳለፍ፣ ወክ ማድረግ፣ ጸሎት ማድረግ እና የሰውነት እንቅስቃሴ ማድረግ ጭንቀት እንዲቀንስና የሲምፓቴቲክ ነርቨስ ሲስተም አክቲቬሽን እንዲቀንስ ያደርጋል። እንደ ማጠቃለያ የደም ግፊት የሚቀንሰው ግልኮስ ሲስተካከል፣ ኢንሱሊናችን ዝቅ ሲል፣ የደም ስሮች በቀላሉ መስፋት ሲችሉ፣ ኢንፍላሜሽን ሲቀንስ፣ የስነ ልቦና ጭንቀት ሲቀንስ እንዲሁም የደማችን መጠን በልክ ሲሆን ነው። እነዚህን ነገሮች በሙሉ ያለ መድኃኒት አመጋገብና አኗኗራችን ብቻ በማስተካከል መቆጣጠር እንችላለን። ብዙ ሰዎች እነዚህን እርምጃዎች ሲወስዱ የደም ግፊታቸው በፍጥነት መቀነስ ይጀምራል። በዛ ምክንያት የሚወስዱት የግፊት መድኃኒት መቀነስ ወይም መቆም ሊኖርበት ይችላል። ለዛም ነው ከዶክተር ጋር አብሮ መስራት ጠቃሚ የሚሆነው። ይህን ቪዲዮ የደም ግፊት ላለበት ጓደኛ ወይም ቤተሰብ ሼር ማድረግ አትርሱ። ተጨማሪ እርዳታ ከፈለጉ ደግሞ ዲስክሪፕሽን ላይ ያለውን ሊንክ ተጠቅመው ነፃ የ20 ደቂቃ ውይይት እኔ ጋር ማድረግ ይችላሉ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ጤና ይስጥልኝ።